ሰብሊ ድጋሜ አጣብቂኝ ውስጥ ገብታለች። ጆና ኤላ ውስጥ አጣብቂኝ ውስጥ ገብታለች። ከማን እንደምትሆን ግራ ገብቷታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ይሷላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ኤላና ሰብለን ድራማ ነው ማለት ነው። ክፍል 30ን እንድትከታተሉ በአክብሮት ጋብዛለሁ። ባለፈው ሳምንት እንግዲህ ባመለጣት ሚስጥር ወይም ሰብሊና መሲ በተጣሉበት ሚስጥር የተነሳ ማለት ነው ናቴን እንደማፈቅረው ለምን ነገርሽው ለኤላ ስትላትም እሷ ግን ምንም እንዳተናገረች ለጓደኛዋ ብትናገርም ነገር ግን እህቴ ብዬ የነገርኩሽ ሚስጥር እንዴት አደባባይ ውስጥ ታወጫዋለሽ ብላ ተናዳባትና በጣም በከባዱ ተጣልተው ነበረ። አልሚን በተደጋጋሚ ንገሪ ብትላትም ድጋሜ ሚስጥሩን አውጥቼ የበለጠ ጦስ ውስጥ መግባት አልፈልግም፣ ስለዚህ ነገሩ እንዲስተካከልና ከዚህ የበለጠ እንዳይከር ሄጄ ማስተካከል አለብኝ ብላ አልሚ ወሬዋን ሳትጨርስ አቋርጣት ሰብሊ ወደ ኤላ ትገሰግሳለች። ኤላን ሄዳ ስትጠይቀው እሱም እንዲሁ የሚል ነበረ። እኔ ምንም ሚስጥር አላወጣሁም፣ ምንም ማለችኝ አላልኩሽም። እንደፈለግሽ የምታዥኝና የምታረግኝ ረቦትሽ አይደለሁም። ከፈለግሽ ሂድ ከፈለግና የምትኝ የሚለው ላይ ነበር ያቋረጥ ነው። ዛሬ እንግዲህ ለጆን ደውላ ሁሉንም ነገር ትነግረዋለች። ዛሬ እንግዲህ ኤላ እንደሚሸኛትና ኤላ ሁሌም ወደ ቤት እንደሚሸኛት እና ወዳ እንዳልሆነና አስገድዷት እንደሆነ ይነግራታል። እሱም ተናዶና ተበሳይቶ መንገዱን ትቶት ይሄዳል። ኤላ መንገድ ላይ ጠብቆ ነይ ልሸኝሽ ሲላትም እሷም አይ አልወሰንኩም፣ እስከ ትምህርት ቤት እስከምንወጣ ነበረ እኮ ወስኛ ያልኩሽ ሲላትም እየተማርኩ ስለነበረ ማሰብ አልቻልኩም፣ ስለዚህ እስከ ነገ ጊዜ ስጠይ ብለው መንገድ ላይ ትታው ትሄዳለች። ዛሬ ልሸኝሽ እሺ፣ ባትወስኝም መንገድ ላይ የሚያጋጥምሽ ነገር አይታወቅም፣ አንዳይ ነገር እንድትሆኝብኝ አልፈልግም ሲላትም ታንዳይ ነገርና ከችግር መከራ ሲጀመር ካንተ ውጭ እኔ ችግርም ሆነ መከራም የሚደርስብኝም ምንም ነገር የለም በማለት ተመልሰለትና ጥላው ትሄዳለች። ካሊብ ጋር ደውሎ ሁሉንም ነገር ጆ ይነግረዋል። በጣም ተናዶና ስሜታዊ ሆኖ ምን ማድረግ እንዳለበት ግራ ገብቶታል። ጆ ተጀ ስትወጣ እኮ እየታየኝ ነው፣ ምን ላርግ እኮ ይላታል። ለምን አተዋትም? አንተ እኮ ፌመስ ነህ፣ 100,000 ፎሎወር ያለህና ስለዚህ ሁሉም ሰውና ማንኛውም ሴት የምትፈልግህና የምትመኝህ ሰው ነህ። ስለዚህ ከእሷ ጋር ለምን አተዋትም? ከልብ ማፍቀርን ስታውቀው እንደዚህ አትለኝም ብሎ ወደ ቤታቸው ይሄዳሉ። ማይነጋ ሌሊት የለም። ነግቶ ወደ ትምህርት ቤት ሲሄዱ አልሚ እንግዲህ እንደተለመደው ሁሉም ቁጭ ብለው ነበረ። ወደ ትምህርት ቤት ወይም ወደ ክላስ ሲገቡ ኤላ እንዴት ነህ በማለት ኤላም በር ላይ ስለሚቀመጥ ሰላምታ ታቀርብለታለች። እሱም የሰብሊን ትኩረት ለመሳብ ደህና ነኝ አልሚዬ እንዴት ነሽ? ዛሬ ደግሞ እንዴት እንዳማረብሽ ይላታል። እሷም ለምንድን ነው ሰብሊ እንዴ እያማረብኝ እንደሚያምርብኝ ያልነገርሽኝ? ይህ እንኳ ቅናት ይመስላል እያለ ያቀጣጥላል። አረባክ ኤላ ተወኝማን እስቲ ነገሩን አታጋግል በማለት ስትመልስለት ጆ ግን ከጥግ ሆኖ ካሊብና ጆ በትኩረት እየተከታተሏቸው ነበር። ሰብሊም በስስት ታየዋለች። ጆ ምን ብሎኝ ይሆን? ምንስ ያደርገኝ ይሆን? ልቡን ሰብሬዋለሁ በደጋጋሚ እያለች ለብቻዋ ትብሰለሰል ነበረ። እሷም ይሄን እያለች እያለ ሄዳ ልታናግረው ስትል ቲቸር ሽሜ ወደ ትምህርት ቤት እያቀና እንደሆነ በመስኮት ትመለከታለች። ብዙም ትኩረት ሳታደርግ እዛው ቁጭ ብል እንዳለች ሰብሊ ደግሞ ወይም መሲ ደግሞ እሳት ለብሳና እሳት ጎርሳ ትምህርት ቤት አርፋች ሆና መታ ነበረ። ምክንያቱም ናታን እየጠበቀች ነበር። ናታ ደግሞ ቀድሞ ሄዶ ነበረ። እሷም እንደገባች ትምህርት ቤት ለምን እንዳልጠበቃትና ለምን ይሄን እንዳደረገ ትነግረዋለች። ቆይ አንቺ ለእኔ ቦዲ ጋርድ ነሽ እንዴ? ለምንድን ነው አንቺን የምጠብቅሽ? በማለት ናታን ይመልስላታል። እሷን በንዴትና በጩኸት ለአንተ ቦዲ ጋርድ ለመሆን ምንድን ነው የሚያንሰኝ ብላ አንገቱን ጠመዛ ይዛ እያስፈራራችው እያለ ቲቸር ሽሜ በሩ ከፍቶ ይገባን ክላስ። እሱም መሲ ምን እያደረግሽ ነው ሲላትም ለጨዋታ ነው ብላ ብታስተባብልም ነገር ግን እንደዚህ አንቀሽው እንዴት ነው ጨዋታ የሚሆነው በማለት ቲቸር ሽሜ መልስ ይሰጣታል። እሱም ናታን መለስ አድርጎ ፈጠን ብሎ ለጨዋታ እንዲሆነና እየተቃለዱ እንደነበረ በፍጥነት ሲመልስ እንደዛ ከሆነ እሺ፣ ለማንኛውም መሲ ሰሞኑን ጸባይሽ ተቀያይሯል፣ ለትምህርት ያለሽን ፍላጎት ቀንሷን በማለት መልስ ይሰጣታል። እሷም እሺ ቲቸር ሽሜ አስተካክላለሁ በማለት ቦታዋ ላይ ትቀመጣለች።
ድጋሜ ዞር ሲል ናታንን በቁንጥጫ ትመታዋለች። እዛ ጊዜ ናታንም ሳያስበው ይጮኻል። ምን ሆን ካሆነ ሲለውም እሱም በድጋሜ ትንኳሽ እንደገባችበትና ጉንዳኔ እንደበላችሁ ይነግረዋል። ስለዚህ ሂድና ሱሪህን አራግፈ ለበስ ተብሎ ሱሪውን አራግፎ ለብሶ ሲመለስ እንዴት ነው አገኘ ሲለውም አዎ አገኘኋት ይላል። መሲ ሰብሊ ትምህርትሽን እንዴት ነው ቀዘቀሽ እኮ ውጤትሽ ተቀን በቀን እያሽቆለቆለ ነው በማለት ቲቸር ሽሜ ይነግራታል። ነገሩ ከሚብስ በፊት ለእኔ ንገሪኝ፣ ስለዚህ መስተካከል ያለባቸውን እናስተካክላቸዋለን በማለት መልስ ይሰጣታል። እሷም አሳይመንት ስለበዛባትና ብዙ ልጆች እያስጠናች ስለሆነ እንጂ ምንም ችግር እንደሌለ ለቲቸር ሽሜ ግልጽ አድርጋ ትነግረዋለች። ይህን ብታወራም ግን ኤላ እየተከታተላት ነበር። ቀና ስትል አይን ላይን ነበር የሚተያዩት። ይህን ደግሞ በትኩረት በርቀት ተቀምጦ ጆን እየተከታተለው ነበረ። ለማንኛውም ቲቸር ሽሜ አሳይመንቱን ወይም ትምህርቱን አስተምሮ አሳይመንት ሰጥቷቸው ሲወጣ መሲን ይጠራትና ውጭ ላይ ላናግርሽ ፈልጌ ነው ይላታል። እሱም ሰብሊ ምን ሆና ነው? ምን ችግር ደርሶባታል? ውጤቷ እኮ እንደ ድሮ አይደለም። ምንድን ነው ችግራችሁ? ለምንድን ነው የማትጣኑት በስነ ስርዓት ሲላትም አንቺም ትምህርትሽ ቀንሷን፣ እስከ ዛሬ አስጠናኝ እያልሽ ትጨቀጭቂ ነበር፣ አሁን ትተሸዋን፣ ምንድን ነው አላማሽ ሲላትም እሷም አስጠኑኝ እያልኩ እየጨለቀጨኳቸው እኮ አስቸገርኳቸው። ስለዚህ እኔ በራሴ ብማር ይሻላል ብዬ ነው የተውኩት። ደጋግሜ ስጠይቆት እኮ እንደማይችሉና ቢዚ እንደሆነ ነግረውኛን አይደል ሲል አዎ ለማንኛውም አመቻችቼ ላስጠናሽ እንዴ ካልሆነ ሲላትም እንደማትፈልግና ሌላ ሰው እንደተቀጠረላት ቤተሰቦቿ ተነግረዋለች። ይህንንም እንዳለች በቃ እሺ አዲስ ነገር ካለ አሳውቂ በማለት እንትን ትላታል። ጆን ከክላስ ሲወጡ ትምህርት ቤት ጀርባ ላይ መሲን ይቀጥራትና ሰብሊን ይቀጥራትና ምንድነው ችግሩ? በምንድነው ያስፈራራሽ? በማለት ይጠይቃታል። ለማንም እንዳይናገር ቃል ካስገባችሁ በኋላ ሁሉንም ነገር ተነግረዋለች። መሲ እንደ እህቴ የማያት ናት፣ በጣም ጓደኛዬ ናት። አሁን ነው እንደዚህ የተደበላለቅ ነው። ካልሚ ጋር ጓደኝነት ከጀመርነው በኋላ ነው የተጣላ ነው እንጂ ከልጅነታችን ጀምሮ አብረን ያደግንና እህትማማቾች ነን። ስለዚህ ናታን እንደምታፈቅረው ሹክ አለችኝ። እሱን ደግሞ ኤላ ሽሜ ያለ መስሏት፣ እሷ ደግሞ ናቲ የነገርኩት መስሏት ሄዳ የናቲ እንደማፈቅረው የነገርኩት መስሏት ተቆጣችኝ። ሄጄ እኔ ደግሞ ኤላን ለማን የነገርህ? ለምንድን ነው እኔ የነገርኩህ ያስመስለህ ለመሲ የነገርካት? በማለት በጩኸት እንደጠየቅኩት እሱ ደግሞ መሲ ደግሞ ማን ነው የምታፈቅረው ሲለ ናታንና ብዬ ሳላስበው ባመለጠ ሚስጥር አጣብቂኝ ውስጥ ከቶኛል በማለት ጆን እኔ በጣም ነው የምወድህ፣ አንተንም እንትን ማለት አላማም የለኝም ማለቴ ልብህን የመስበር ነገር ግን ነገሮች እያስገደዱኝ ነው። አሁን እሱ ሁለት ምርጫ ሰጥቶኛል። የአንደኛውና አንደኛው ስትፈልግ ኪር ስትፈልግና የምትይኝ ረቦትሽ አይደለሁም። ሲፈልግ ይሄዳል፣ ሲፈልግ ይመጣል። ምንም ማድረግ ማለትም ቢሆን አልችልም። ሁለተኛው ደግሞ ወደ ትምህርት ቤት የሚሸኛት ሁሌም እሱ እንደሆነ ትነግረዋለች። ለምን ይህን የነገርሽኝ ሚስጥር ለመሲ ነግረሻት አትገላገይም ሲላትም እሱም ይህን ማድረግ እንደማችልና ይሄም ካደረገች ደግሞ ጓደኛዋን እንደምታጣት ትነግረዋለች። ይሄንማ ምንም ማለት አይደለም፣ እሷ እኮ ብትነግሪያት ትረዳሻለች ሲላትም ጊዜና ቦታ አመቻችቼ መናገር አይቀርም፣ እስከዛው ድረስ ያለውን ሁሉ አደርግለታለሁ በማለት መልስ ትሰጠዋለች። እሱ ግን ምንም ሰላም እየተሰሙ አይደለም። እንትናን ጸጋን አናግሮ ድጋሜ በቅርብ ርቀት ተከታትለው እንደሚያስደበድቡት ይነጋገራሉ። ኤላ ይሄን ሴራ ግን ጠንቅቆ ስለሚያውቅ የራሱ ብቃትን በራሱ ስለሚተማመን ያን ያህል አላሰባቸውም። ሄዳም በፍጥነት ትሄድና መሲም ወደ ሰብለ ማለት ነው ብታናግራትም መሲ ግን ልታናግራት ፍቃደኛ አልነበረችም። በአይኗን ብታባብላት አንድ እድል ስጭኝም በማለት ብትላትም ምንም አልሰማቻትም። ይህንንም ያየችው ጓደኛዋ ተስፋ ቆርጣ ኤላ ያላትን ሁሉ ለመተግበር ለራሷ ቃል ትገባለች። ውድና የተከበራችሁ ሰብሊ ምን ብትወስን የተሻለ ይሆናል ትላላችሁ? ኤላ ትወደዋለች፣ ይወዳታል። ነገር ግን ለጊዜው እሷ ጆንን የምታፈቅረው መስሏት፣ ነገር ግን ተግባሯ ሁሉ የኤላ እንደሆነ ቢያሳይም በምላሷ ግን የጆን ናት፣ በልቧ ደግሞ የኤላ ናት። ምን እንደምታደርግ ግራ ገብቷታል።
ኤላም አላማውን ዘንግቶ ወደ እሷ ሁሉ ሆኗ ሙሉ ትኩረቷን። ነገር ግን ሰኒ ደግሞ እንዲህ በማለት እንትን ትላለች። ልብሽን ብታዳምጪው እኮ እውነተኛው ላይ ትደርሻለች ስትላትም እሷ ግን ፈጽሞ ጆንን ብቻ እንደምታፈቅር በደጋጋሚ ትነግራታለች። ጸጋ እንደተለመደው ሊያስደበድቡት ስለሆነ ኤላን መታ ለማነጋገርና ለማስፈራራት ስትሞክርም እንዲህ በማለት ትመልስለታለች። ይሄውልህ ከኔ ህይወት ውጭ ብለኸኝ ወጥቻለሁ፣ ስለዚህ እባክህ ተወን በማለት መልስ ትሰጠዋለች። እሱም ይሄን ያየችው በርቀት ሰብሊ በተከታታይ እየተያየችው ስለሆነ ትመጣና እንዲህ ትለዋለች። ለምንድን ነው ይችን ጸጋ አብረሃት የነበረችው ወይም ምን ስታወሩ ነበር ትለዋለች። እሱም ምንም እንዳላወሩና ለምን እንደጠየቅሽኝ ፍቅረኛሽ እኮ አይደለሁም አይደል? ለምንድን ነው የምትከታተዩ? እኔ እኮ ጀስት ፍሬንድሽ ነኝ። ስለዚህ ከማንም ጋርና ከምንም ጋር ብሆን አይመለከትሽም ቢላትም ነገር ግን እሷ አይ እንደዛ ሳይሆን እናቷ ታማበትና በጠና ስለታመመ 100,000 ብር ጆን እንዳሳከመላት ነግራኛለች። ግን ጆ ምን ያክል ቢበድልክ ነው ይህን ያህል የምታሰቃየው? እባክህ ከህይወታችን ውጣ በማለት ድጋሜ ትነግሯለች። ይህ ነገር ያሰብሽበት አልመሰለኝም፣ ነገ ነው ውሳኔሽን የምጠብቀው ይላታል። እስከዛው ድረስ ግን ልሸኝሽ ቢላትም ሰብለ ግን ፈጽሞ ልሸኝ አልፈልግም በማለት ተነግረዋለች። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ኤላና ሰብሊ እንግዲህ ይሄን ይመስላሉ። ናታንና መሲም እንግዲህ በግብ ውስጥ ናቸው። ጆንና ካሊድም ምን እንደሚያደርጉ ግራ ገብቷቸዋል። አልሚም ከዳር ሆና እያጨበጨበች ነው። ምንም እንደምታረግ ግራ ገብቷታል እሷም። ውድና የተከበራችሁ ሀሳብ አስተያየታችሁን መሲ አሁን የማናት? በእርግጥ የምታፈቅረው እውነት ኤላን ነው ወይስ ጆን ነው? እሷ ልቧ ኤላ ጋ ነው፣ አፏ ደግሞ ጆን ጋ ነው። ማን መምረጥ እንዳለባት ግራ የገባት ይመስለኛል። እናንተስ ምን ታያላችሁ? ከጆንና ከኤላን መሲ ማን ታፈቅራለች? ማለት ሰብሊ ማን ታፈቅራለች? ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ አድርጎ ተከታታችሁ